አልነግርሽም ጥፊ ያላለኝም የበጎቹን በር በትልቅ ድንጋይ አለ ያው በጎቹም ስላሉ ማለት ነው ብመታው አይከፈትም እንደውም የሆነ ሰዓት ላይ ድንጋዩ ተመልሶ እኔን አውራጣቴ መቶኛል አውራጣቴ ከዛ እንዲህ ሊቆረጥ ትንሽ በቀረው ሂሳብ ተሰነጠቀ አውራጣቴ እንድች ደም በደም አስቡት የራበኝ ሰው ነኝ በጎቹ አንዴ በእግራቸው ይረግጡኛል አንዴ በምላሳቸው ይልሱኛል አንዴ ይሄ የሚበሉትን ሳር ላይ ያርከፈክፉታል ብቻ ምን አለፋሽ አይጥ ነው የሚመስለው አይጥ ራሱ ታምራለች በዛ ሰዓት ከዛ ደግሞ ይሄ ደም ተጨመረበት በቃ የኔን ህይወት ሳሉት ከዛስ ይሄን ሁሉ ነገር እያረኩኝ ሰዎቹ እግዚአብሔርን ፊልም አይደለም የራሴን ነው የምነግራችሁ እናንተ ያማችኋል እንዴ ምን ነው የሰው ስቃይ ሰምታችሁ ምን ነው አረብ ሀገር ስቃይ የለውም አላችሁ ምን ነው ፊልም ነው የምትሉኝ ምን ነው በጣም ልክ እንደመጣችሁ በወርቅ አልጋ ተነጥፎላችሁ ነው የምትኖሩት አላችሁ ያማችኋል እንዴ ስንት ነገር እኮ ሰው እኮ ስንት ነገር ተሸክሞ እኮ ነው ስንት ነገር ሆኖ እኮ ነው ከዛ በበርሜል ልብስ በምንጥስዮ ምናምን ጥስዮ ለእናቷ ሶፋ ገባ ለአያቷ ምን አረገች ለትዬ እንትን አረገች የሚባለው ታዲያ ምን ተኝተን እግራችንን ሰቅለን ያልና እንደሚመስላችሁ እናንተ እናንተ ያየ ነው ያቀው ሁሉንም አባቴ ያላየው ከየት ያውቃል ሳስበው አሁን ይሄን ሁሉ አርጌ ከተነሱብኝ ያሳፍሩኛል ስለዚህ እንደጀመርኩ ልጨርስ ብዬ ኳ ሳረግ የሆነ ሰዓት ላይ አንደኛው ከስር ያለው እንደዚህ ተቀደደልኝ ይሄ ቦንዳ ነገርና ተቀደደች ስትቀዳል በሉ ሁለቱ በጎች ወጡ ፊት ለፊት አሁን እኔ እነሱም ተበድለው ይሁን እንደኔ የደረሰባቸው ጉዳት ይሁን ወይ እኔ ልወጣ መሆኑን አውቀው ከኔ ጋር መውጣት ፈልገው ይሁን ብቻ የነሱ ነገር አልታወቀም ወይ እነሱም ጠፍተው ይሁን እነሱ ቤት ያሉት እኔ ማውቀው ነገር የለኝም ብቻ ሁለቱ ቱር ብለው ወጡ ካሉት ውስጥ ኦኬ የሚሸጡ እኮ ናቸው እንደዚህ ሰውየው እንደዚህ ባይን ከለራቸው እንኳን ያውቃቸዋል ሁለቱ ወጡ አረ በይ እናቴ ቶሎ ሉሉሻ ቶሎ ብለሽ ውጪ ሌላ ነገር ሳይመጣብሽ ብዬ እኔ መሃል ይሄ እግሬ ተሰንጥቋል ብያቸዋለሁ አይደለ ወጣልኩኝና ከቀሚሴ ላይ እንደዚህ አይነት ነገሮች ናቸው ለብሼ የምሰራው ኦኬ ትንሽ ቀድጄ እግሬን አሰርኩት ያንን እንደሞ ካላውራጣት እንዳልቀር ብዬ አሰርኩት ከዛስ በሏ ሌላ ደግሞ ሁለት በጎች መጡ እኔ መሃል እንደሙሽራ ስንት ሆኖ መጣን 5 ከፊት ያሉትን ባይላሉ እኔ እንኳን እንባሚው ምንም የሰውም ድምጽ እያወጣው አይደለም ምክንያቱም ተርቤያለሁ ደንበረም ሆኛለሁ አይጥ ነው የምመስለው በምላሳቸው ልሰው ይሄ ሳሩ እዚህ ላይ ተጣብቆ ምን እንደምመስል ፈጣሪ ያሳያችሁ ብቻ እነሱም ባይላሉ እኔ ከመሃል እንባላለው ከዛ ደግሞ ከኋላ ደግሞ 5 ሆነን ወጣን 5 ሰው ከቤት ውስጥ ጠፋ ወጣን ስንት መንገድ እንደተከተሉኝ ይሄው እግዚአብሔርን ነው የሚላችሁ እንስሳ ግን ሲወድ ይወዳል ኦኬ ስንት መንገድ እንደተከተሉኝ አብረን ማለት ነው ምክንያቱም በቃ ኦሬዲ ተለማምደናል ያው እያለቀስኩ ዝም ብዬ እየሄድኩ እያለቀስኩ ነው ዝም ብዬ እየመጣሁ እያለቀስኩ ነው ባይ ዘ ዌይ ብዙ ጊዜ ማለት ነው እንስሶች ብዙ ነገር ይረዳሉ ኦኬ በጣም ብዙ ነገር ይረዳሉ ላይክ ሰው ሊረዳችሁን የማይችለው ነገር አናቅም እንግዲህ ፈጣሪ እንዴት አድርጎ ቢፈጥራቸው እንደሆነ እኔ አላቅም እንግዲህ ገብቷቸው ይሁን ማወራቸው እኔ አላቅም ብቻ ከዛ ከኔ ጋር ተከትለው አብረው ብቻ እየሄድን እኔ ደግሞ የመጣውን ሁሉ መኪና እንደዚህ ይልላችኋለሁ ላይክ አግዙኝ ነው ገባችሁ ደሜም እየፈሰሰ ምናምን ስለሆነ በጣም እርቦኛል በቃ መሞት አልፈልግም ያው በሁሉም ሀገር ፖሊስ ነው ሶ እንደዚህ ይልላችኋለሁ አንድ ፒካፕ ያዘ ሰውዬ ቆመ ከከንዶራ ነው የለበሰው ከዛ ሄልፕ ለዋለሁ ከላይ እስከታች አየኝ ደም እግሬ ላይ ወርዳል እኔ ሰው አልመስልም 4 በግ አብሮኛል ለማሬ ጥሎኝ ሄደ እየሳቀ ደሞ ይመጣል ሌላ እንደዚህ ልላቸው ለማንም ሊቆምልኝ አልቻለም ማንም እነዚህ ደግሞ ባያሉ እየተከተሉኝ እነዚህ እኮ የሆነ ቦታ ቢሄዱ ጥለውኝ አሁን ለምን እንደሚከተሉኝ እኔ ስለማላቅ ነው እንጂ ምን አላው እነዚህ ወደ ራሳቸው ህይወት የራሳቸውን ህይወት ቢያዩ ቁጥሩ ነው እኔም ህይወቴን ባይ ከነበጎቼ ማንም ሊረዳኝ አልቻለም በሰዓቱ በኋላ ስንሄድ አንደኛዋ ራባታ በቃ خلاص የሆነ ሳራየሽ ነገር ወደዛ ሄደች እንዳ ይሄን ወደዛ እግዚአብሔርን ይወላችሁ እየቀለልኩባችሁ አይደለም እሺ እግዚአብሔርን ብዬ አላሻቸው የምሬን ነው የምነግራችሁ
አንዷም ወደዛ ሄደ። ተበታተነን። እኔ ሰዊቷ በግ ብቻዋን ቀረች። እኔ ብቻዬን ቀረሁ። በጣም ደከመኝ። ካላስ እራቤን በቃ ካላስ። የሰው ልጅ መቆጣጠር እስከሚችልበት ይቆጣጠራል። ከዛ በኋላ እዚህ ጋር ይወጣበታል። ምን አየሁ እኔ እህታችሁ አሁን ላይ ሳስበው አሁን ላይ ስሙ ደዋር ነው። አይታችሁታል። እንደዚህ አደባባዮች ላይ እንደዚህ ክብ ነው። ከዛ ሳር ምናምን አለ መሀል ላይ። ከዛ ውሃ ምናምን እንደዚህ የሚረጭ ነገር አለ። የሳሩን ውሃ እያጠጣ እኔ ምን አሰብኩላችሁ? መናፈሻ መሰለኝ። ሀገሬ እንዳለው መናፈሻ የለም እንደዚህ አደባባይ ነው ምናምን ብዬ አይደለም ያሰብኩት። መናፈሻ ነው፣ ሰው ልጅ ገብቶ ማረፍ ይችላል ብዬ አሰብኩኝ። በራሴ ጭንቅላት አስብኩ። በቃ ካላስ ምንም አማራጭ የለኝም። እዛ መሀል ላይ እኔ ሄት ገባሁልሽና ሻርቤን ወለቅ አደረኩና ከእግሬ እስከ ጭንቅላቴ ተከናነብኩና እኔ ከዚህ በላይ አቅም የለኝማ፣ አልችልም። ብሞትም በዛው ጸጥ ልበል። ከተነሳውን ፈጣሪ ነው የሚያውቀው። እኔ ምን አገባኝ? ማንንም ተማምኜ አይደለም ስወጣ የሚወጣሁት። እንግዲህ ወደ ላይ ቀናልኩና አንተ ታውቃለህ ብዬ ሽፍን ብዬ ጠላትሽ ለጥ ይበል ለጥ እዛ አደባባይ ላይ ደከመኝ። ራብ ባይዘዌ ራብ ታውቃላችሁ፣ ጥጋብም እንቅልፍ ያመጣል። ራብም ከመጠን በላይ ሲሆንባችሁ መቆጥ ከስር እግሬ ጠዘጥዘኛል፣ ከላይ ራቡ አለ። የትኛውን ልቻል? የኔ እናት በዛች በ14 ዓመቴ የትኛውን ልቻል? ለጥ ደግሞ ረመዳን ላይ ነበር። ኦኬ ለጥ ከዛ በኋላ ልክ እንደገባ የመጀመሪያው ቀን ይሁን የሁለተኛው ቀን ነው ለጥ አልኩኝ። ከዛ ምን ሰዓት ላይ ነቃለው መሰላችሁ? ሰው ሲተኛ ይገለባበጥ የለም። ልገለበጥ ነው። በእኔ ቤት አሁን ሌላ ቦታ ነው የተኛሁት። እንግዲህ ስገለበጥላችሁ ገልበጥ ስል አይኔን ስከፍተው መኪናው ይንጫጫል። ምን ይላል? አቤት ደሜ ደግሞ ብሶበት ተንዥቁዥቁ እዛ ሳሩና እግሬም ተጣብቋል። ደግሞ ተነሳው ፍዳይ ምን አባት የሚሄጃለኝ ደግሞ ተነሳው። ሰው አንዳንዴ ግን ወዴት እንደሚሄድ ሳያቅ ለካ ዝም ብሎ ይሄዳላ። ለካ እዛ ውሃው ስላለ እኮ ነው የተጣበቀብኝ። ሳሮቹ ላይ የሚወርደው ውሃ ታዲያ እኔ ላይ እኮ ነው የሚወርደው። ማን ላይ የሚወርድ መስሎሽ ነው? ዝናብ አይደለም ለሳሮቹ የሚያጠጧቸው ውሃ እንዳለ እኔ ላይ ሲወርድ ነው የቆየው ማለት ነው። በቃ ተነሳውና ደግሞ በቃ ሸንከል እያልኩኝ ነው እንደዚህ። ያቺ ፓስፖርት ይታያችሁ። እንደዛም ሆኖ ግን አለች ከጅንስ ሱሪ ቂጥ ውስጥ ከኋላ አለች፣ ተጣብቃ ማለት ነው አለች፣ ቁጭ ብላለች። እንዲች እያልኩኝ አንድ ፓኪስታን ይሁን ምን ይሁን አላውቅም፣ ብቻ ሲያየኝ ልክ እንዳልሆንኩኝ ያወቀ። ምክንያቱም ገና ስታይ ያሳውቃለሁ። ከዛ እባክህ እንትን ብሰደኝ አልኩት። እኔ ኢትዮጵያ ያሉበት ሰፈር ምናምን አላልኩም። የኔ እናት ኢትዮጵያ ያሉበት ሰፈር ምን እጠቅማቸዋለሁ? ሄጄ እንደዛ ሁኝስ ማን ሊቀበለኝ ይችላል ብዬ ራሴ ስላሰብኩኝ የኔ እናት ምን አደረኩኝ? ፖሊስ ጋር ውሰደኝ አልኩት። አላውቅም። እኔ አሁን በዛ ሰዓት አገሪቷ ማለት ነው አሜሪካ ሻክ ባረክ አገሪቷ የመሰለኝ አገሪቷ ህጉ ጥሩ ይሁን እንትን ይሁን ማውቀው ነገር እኮ የለም። ግን ቢያንስ ከዚህ ሁሉ ከሚያጋጥመኝ ነገር ሁሉ ቢያንስ እንደው እዛ ሄጄ ቢያንስ ምን ቢያደርጉኝ ነው? ቢያሳፍሩኝ ነው ብዬ ነው። እንደዛ የምትወደኝ እናቴ ደግሞ በጣም ነው የምትወደኝ። ላይ ካስባችሁታል ከላይ 2 ትልልቆች አሉ። እነሱ ሳያስቡ እኔ በዛች እድሜ አስቤ መውጣቴ ራሱ እሷ ስትመጣ እኔ አረብ ሀገር እንደሄድኩ ስታቅ ራሱ በጣም ልቧ ይሰበራል። እንደ እናት ገባችሁ አይደለ? እንደ እናት ምንም ነገር ብር ብዬ ነው ካላስ ምንም እንትን ስል እዛ ሄጄ የበላችሁን በልቼ ያላትን ተካፍዬ ከሷ ጋር ወይ ከቻልኩኝ ወይ ትንሽ ደግሞ ከፍ ስል እነዚህ ነገሮች መቋቋም ስችል ሌላ ቦታ ሄዳለሁ አልኩና ፖሊስ ጋር ወሰደኝ አልኩት። ከዛ የሆነ ነገር ብቻ ይለፈልፋል። እኔ በዛ ሰዓት እኔ አማርኛ ቢያወራልኝ ራሱ እውነቴን ልንገራችሁ እኔ አማርኛ ራሱ ይጠፋብኛል። የራቡ እግሬ ከስር እያለ እየጠዘጠዘኝ ያለው እንደገና ደግሞ የራሴ የምትሉት ሰው ተቀይሮባችሁ ኢቭን ምግብ እንኳን የማይሰጣችሁበት ወቅት ላይ ስትደርሱ እንዴ አረብ እኮ ቢቀየር ችግር የለውም። እንደውም እኔ ሳስበው አረብ በዚህ ደረጃ የሚቀየር አይመስለኝም። እናንተ አረቦች እኮ በጣም ጥሩ ሰዎች ናቸው፣ አንዳንዶቹ ካልሆነ በስተቀር። ቅድም ለካ ለምንድን ነው ሀበሻ ቤት የማሰሩት ብዬ እናንተን ስጠይቃችሁ ነበረ።
እቺ ልጅ ሰራተኛ ሆና አበሻ ሆና ሰራተኛ ሆና እኔን እንደዛ ካሰቃየችኝ ቤት ቢኖራትማ በቃ ትሰቅለኛለች ማለት ነው። መስቀል አድርጋ ማለት እኮ ነው። አሁን እዚህ ጋር ቁጭ ብዬ ሀሳብ መጣልኝ። አንገባም ያላችሁኝ ወዳችሁ አይደለም። እናንተም የደረሰባችሁ ነገር ሊኖር ይችላል እንደኔያ። እቺ ሴትዮ ቤት ቢኖራትማ ጉድ ነው በሰው ቤት ላይ እንደዚህ ካረገች። ስለዚህ ሁላችሁም የራሳችሁ ታሪክ አላችሁ። ያንን ነገር አከብርላችኋለሁ። ሀቅ ለመናገር ይሄ በጣም ነው እንትን የሚለው። እንደውም የኔ ታሪክ እኮ ቀላል ነው ማሪ። እንደውም የኔ ታሪክ እኮ ያለፈ ታሪክ ስለሆነ እያሳብኳችሁም እየነገርኳችሁ ነው። ባይዘዌ ከዚህ የባሰ እህቶች ብትሉ ወንድሞቻችን ብትሉ ከዚህ የባሰ ጉድ እኮ ያዩ እኮ አሉ። ከዚህ የባሰ ላይክ ሁሉም በየሁሉ ሀገር እኮ የሚደርሰው ይሄ ብዙ ነገር የሚደርሰው ነገር እኮ ላይክ ተነግሮ እኮ ራሱ የሚያልቅ እኮ ነገር እኮ አይደለም። ተነግሮ የሚያልቅ ነገር አይደለም። እውነት ለመናገር ግን እንደ ቻንስ ሆኖ እንደውም እኔ ስቃዬ በአጭር ጊዜ አለቀልኝ ስቃዬ። ከዛ ሄድኩኝ ወሰዱኝ ፖሊስ ጣቢያ። እግዚአብሔር ይስጣቸው ደህና ነሽ አሉኝ። ላይክ ገና ሲያዩኝ ያ ሚዶ የማይገባበት ጸጉር ከመጣው ጀምሮ 5-6 ቀን እንደዚህ እንደተቋጠረ አለ ማሬ። ህይወቴ ያሳስበኝ ጸጉሩን ራሱ ረስቼዋለሁ። የኔ እናት ኦኬ፣ ጸጉሩን ራሱ ረስቼዋለሁ። በጸጉሬ ይሆናል አላቅም፣ ኦር በምን ሊሆን እንደሚችል አላቅም። ደህና ነሽ? ከዛ መግሪን ምናምን ሲያዩ ደነገጡ ማሬ፣ ደነገጡ። ከዛ ምን ሆነሽ ነው ብለው ጠየቁ። እኔ ምንም ነገር አላሻውም፣ ነገርኳቸው። እንደዚህ ግን አልኳቸው። ሰዎቹ ምንም የሚያገባቸው ነገር የለም አልኳቸው። ሰዎቹ ምንም የሚያውቁት ነገር የለም። ላይክ እውነት ነው። አላሰራኝ ያለችው አላስበላም ያለችኝ አላስጠጣም ያለችኝ እራሷ ልጅቷ መሆኗን ሰዎቹ ምንም የሚያውቁት ነገር እንደሌለ። ከዛ በእኛ ምን ትፈልጊያለሽ አሉ። እኔ ቻንሴ ሊሆን ይችላል ወይ አሁን እናንተ ብትሄዱ እኔ የተሰጠኝን መፍትሄ ላታገኙ አላቅም። ብቻ እኔ አላቅም። እኔ ማውቀው ነገር የለም። ግን ምን ትፈልጊያለሽ? የምታውቂው ቁጥር አለሽ አሉኝ። ማን ያመጣሽ እዚህ ሀገር? ገባው ደግሞ የፈረደበት ጡቴ ስር ገብቼ ወረቀቴን አወጣሁት። የደላላ ወረቀቴን አውጥቼ ሰጠሁት። ይሄ ሰውዬ ነው እዚህ ሀገር ያመጣኝ አልኩት። የኢትዮጵያም ቁጥር የዚህ ሀገርን ቁጥር ነኝ። የዚህ ሀገርን ቁጥር ወሰድና ደወልለት። ከዛ ሲደውልለት እኔ የለሁም ምንጥስየው አለው። ቀስ በና ላይ ካለው እስከ ነገ ነው የሆነ ሰዓታቶች ይሁን አላቅም። ብቻ አሁን ላይ ረጅም አመታት ስላለፉ ሰዓታት ይሁን ምን ይሁን አላቅም። ብቻ እነሱ ጋር ተቀምጬ እርቦኛል። መጀመሪያ ቁጥሩን ከሰጠሁት በኋላ አልኩ የኔ እናት እንዲህ ልቤ ሁሉ ሊሰነጠቅ ነበር። በረሃም ማለት ነው። ምንድን ነው አልገባቸውም። ከዛ በኋላ የሆነ ሰው ቁጭ ብሎ ነበር፣ እየበላ ነበር። ማሪ ሄጄ አላስፈቅድኩም። እኔ እርቦኛል፣ እኔ እናት እርቦኛል። የምን ማስፈቀድ ነው? እና አልገባቸውም ስላቸው አልገባቸውም። ምን ልፈልግ እንደሆነ አላወቀው። እጄን ወስጄ እዛ ጎረስኩ። ዚስዋን አልኳቸው። ከዛ እውነት አንዱ ሰውዬ ግን በጣም ከፋው። የምርች ልጅ እርቧት ነው ወይ ምናምን ብሎን ለክ። ከዛስ እዛ ምግብ ቤት አላቸው አይደለ? ይሄን የሚያክል ሳህን ነው አመጣልኝ። ሄላ BMW ሄላ እንደዚህ የሚያክል ሳህን ነው ሰጡኝ። ጅብ ታውቃላችሁ? ጅብ እንዴት ነው የሚበላው? እንዴት እንደበላሁት አላፈርኩም። እኔ አሁን ባህሪ ያለኝ ባይዘወይ ባህሪ ያለኝ መፍትሄ የሚያስገኝ ነገር የሆነ ነገር ካለ የሆነ ፈርቼ ይሉኝታ ምናምን እንደው ነገር የለም። ራስን ማዳን ነው። እናቴም እኮ በህይወት የምታገኘኝ እችን ምግብ ካልበላው በስተቀር ልሞት እችላለሁ። ሽፍጥ አድርጌ የበላሁት ምግቡን ብልት። አሁን በስነ ስርዓት ማውራት እንችላለን። ውሃን ገጥም አድርጌ ጠጣ። ወይ መሳፈር ነው ወይ መኖር ነው። ከዛ በኋላ በነጋታው ይሁን ወይ መሽቶ ይሁን የመጣው ምናምን ነገር አላውቅም። ብቻ ደላላው መጣ። አንቺ አለኝ በአማርኛ ነው የሚለኝ። አንቺ ምን አይነት ባለጌ ነሽ አለኝ። እዚህ ድረስ የሚያደርስሽ እኔ ጋር ሳትደውይ ሰዎቹ ፊት። ከዛ ስኔ ምን አልኩት መሰልሽ? ዚስ ሂ ምናምን እያልኩልሽ የኔ እናት ነገርኳቸው። ዚስ ብዬ ራናዌ ሁኚ ብሏል። ዚስ ዋን ማሬ እንደው ይቅባቸው።
ያሰቃየሁት ስቃይ ነና አይኑ ጋር ሄጄ ማለት ነው ዚስ ዋን ወይኔ ለካስ ሁሉም ነገር ሲያልፍ ያስቃል። አይገባቸውም። አሁን እኔ በዛ ሰዓት አሁን ታውቃላችሁ እናንተ ከትምህርት ቤት የመጣ ሰውና እዚህ ጋር ፐርፌክት እንግሊዘኛ እያወራ ያለ ሰው ባይዘው እንግሊዘኛ ታውቃላችሁ እውቀት አይደለም ላይክ መግቢያቢያ ነው። እንደ ከማንም ሰው ጋር እያወራችሁ የምትውሉበት ከሆነ ትለምዱታላችሁ። ኦኬ ግን የመጀመሪያ ጊዜ እንግሊዘኛ ከሚያወራ ሰው ጋር ልታወሪ አፍሽን ስትከፍቺ ይይዝሻል። ኮንፊደንስ ማይኖርሽም። ይገባችኋል? የኢትዮጵያ እንግሊዝና የውጭ ሀገር እንግሊዘኛ አንድ ነው ወይ? ብዙ ታሪክ አለው። ዚህ ስላለው ትንሽ ነገር አወጣና አያቸውና ከዛ አልገባቸው ማለት ሌላ ነገር ፈልጋለሁ። አጠገቡ ሄጄ አይኑ ጋር ሄጄ ዚስ ዋን አልኩኝ። ሚ ቴሌፎን እያልኩኝ ያስረዳቸው እያልኩኝ ከዛ ዩራና ዌይ አለኝ። እኔ እንግዲህ ጠፍቶብኝ ከገባቸው ገባቸው ካልገባቸው አልገባቸው ምንም ነገባኝ። እና ደግሞ ምን ይለኛል አያፍርም። አንቺ ምን አይነት ባለጌ ነሽ አለ። እንዴት እኔ ጋር መተሽ እንትን ሰጥ እዚህ ጋር ትደርሻለሽ አለ። ባለጌ ነኝ አይደል ብዬ ነው የተናገርኩት። ባለጌማ ከሆንኩኝ ብልግናዬን ቶሎ ላስረዳና ምን ትፈልጊያለሽ ሲሉኝ እኔ ፈልገው መስራት ነው። ሌላ ቤት መስራት ትፈልጋለሁ። ከዛም በኋላ ወይ ትቀይራታለህ ሌላ ቤት ቦታ ቀስ ብናለክ አለበለዚያ ደግሞ ለሌላ ቢሮ ስጣትና ሌላ ቦታ ስራ ያስገባት ተባለ። ከዛ በኋላ የኔ እናት የምትገርም ሴትዮ ጋር የምትገርም በቃ ላይክ ፈጣሪውን የምትፈራ ሴት የለችም። ምን ሆነሽ ነው እናቴ በዚህ እድሜሽ? ምን ሆነሽ ነው? ምን ሆነሽ ነው በዚህ እድሜሽ ክው ክው እያልሽ ሰው ቤት ለመስራት የመጣሽው ምትል ሴትዮ የለችም። ምን ሆነሽ ነው? ምን ተፈጥሮ ነው የተፈጠረብሽ? እንደውም ብዙ ጉዳይ ካለ ንገሪኝና ያስቸገርሽ ሀገርሽ ላይ ታሪክ ካለሽ መጀመሪያ ቀድሜ ብሩን ልስጥሽና ላኪላቸውና ምትል ሰው ጋር ገጠመኝ እኔ እናት ማሪ። ከዛ በኋላ ፎቅ ትያለሽ፣ ምድር ትያለሽ፣ ፍሪጁ በጄ፣ ቁልፉ በጄ፣ ምኑ በጄ ትያለሽ። ብቻዬን ቤት ውስጥ ሰው ይምጣልሽ አልፈልግም። የሀገርሽ ልጅ ትምጣልሽ አረኔ አልፈልግም። በጋ አምላክ አልፈልግም። ይከብድሻል። ይክበደኝ እኔ እወጣዋለሁ። ተይ ልጅ ነሽ እናቴ። ብትወድቂ እንኳን ብዙ ጊዜ ቤት ውስጥ አይኖርም። ኦኬ ተሳፋሪዎች ናቸው። ብትወድቂም ያነሳሽ እኔ የፈጠረኝ ፈጣሪ ነው። ድሮም ስወድቅ እያነሰኛ ምጠኝ እናቴ። በሆዴ አላወቅሽም። ደዋሩ ላይ ቁጭ ብዬ ደዋሩ ላይ የተኛሁትን አላየሽም እናቴ። በድንጋይ አውራጣቴ ነው የመታሁትን አላየሽም። ተርቤ 3 ቀን 4 ቀን አንጀቴና ጉንጬ ተጣብቆ አላየሽም። አሁን ሰው የምትለኛውን ያንን አሳልፎኝ እዚህ ጋር ያመጣኝ አምላክ አሁን ደግሞ እዚህ ጋር ደግሞ የራስሽ ጉዳይ ብሎ እኮ አይተወኝም አይደለ እኮ። እኛ እኮ ስለምንጨነቅ ነው እንጂ እኮ እሱ እኮ የፈጠረን አምላክ እኮ አይተወንም። ግን እንደ ሰው አንዳንዴ እንትን እንላለን፣ እንጠራጠረዋለን። እሱንም ረስቶኝ ይሆን ትቶኝ ይሆን ወይ እኔን ከሌላ ልጆቹ ለሌላ ልጆቹ አስበልጦ ለነሱ ጋር እየሰራ ወይ እኔን ዛሬ የራሱ ጉዳይ ብሎኝ ትቶኝ ይሆን የሚል ነገር ስላለብን ነው እንጂ ትናንትን ያሳለፈን እኮ የፈጠረን አምላክ እኮ ዛሬን እኮ ያሳልፈን።